ሰላም እንዴና ዛሬ እንግዲህ ተምኔሉ ላይ እንዳያችሁት አንድ አመት የማስተማር ቅጣት ተጥሎባችኋል። ይሄ ደግሞ ወደ መጣችሁበት ግቢ በመመለስ አንድ አመት የማስተማር ቅጣት ተጨምሮባችኋል እና ይሄ ነገር እኔ ላይ አንድ አመት ተጨምሮ ቢሆን ምን ፊል እንደማረግ ምን እንደሚሰማ ልነግራችሁን የመጣሁት። እንደምታውቁት ቃሊቲዲ ነኝ፣ የድሬዳዋ ዩኒቨርሲቲ ተማሪ፣ የመጨረሻ አመት ኮምፒውተር ሳይንስ ተማሪ ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ፣ ላይክ ማድረግ እንዳረሱ፣ ለብዙ ይጠቅማችኋል ለምት ይሄ ኢንፎ አሁንም ማውራው አሪፍ ነው ካላችሁ ለሰው ሼር ምናምን ማድረግ እንዳረሱ። ቪዲዮ ደግሞ ከዚህ በኋላ እንዲህ ነው የምቀርጽላችሁ። ያው እዚህኛው ቪዲዮ ላይ እንደነገርኳችሁ ሲታፒ በጣም ተበላሽቷል። ቪዲዮ አቀራረጼን ማሰብ ብትሰጡኝ በጣም ነው ደስ የሚለኝ እና ምን ልላችሁ ነው አያችሁ እዚህ ጋር 100 ዴይ ሌፍት ይላል። 100 ዴይ እናክብረናል እና ግቢ ውስጥ 100 ዴይ ለማታውቁ 100 ቀን ይቀረን። በቃ 100 ቀን ሲቀረን ሴሌብሬት እናደርጋለን። ወደ ጉዳይ ስገባ ወደ ገደለው ስገባ ምንድን ነው እኔ ላይ አንድ አመት ተጨምሮብኝ ቢሆን ምን ፊል አደርጋለሁ የሚለው ነው። ይህም ቪዲዮ ከፈለጋችሁ ለብሬም ላኩት፣ ይመለከተዋል ለምትሉት ሰውም ላኩት። ይሄ የእኔ ሀሳብ ስለሆነ ማለት ነው። እኔ እንደማስበው ይሄ ነገር ተማሪ ማስገደድ ነው ብዬ ነው ማምነው። ቆይ እስኪ ይህም ቪዲዮ እዚህ ጋር ላደርገው እንዴ። አሁን አሪፍ ነው፣ ጸዴ ነው፣ አሁን ያበደ ነው እና ምልላችሁ ነው ሁሉም ተማሪ ቢስ ተመችቶት ምናምን አይደለም እየኖረ ያለው ማለት ነው። 3ኛ ዓመት ጨርሼ 4ኛ ዓመት ላልፍ ስል አንድ አመት ቢጨመርብኝና አንድ አመት ወደ ነበርኩበት ኢንቫይሮንመንት ተመልሼ ባስተምር የትኛው ማይንድ ሴት ነው ተመልሼ መጥቼ እዚህ ጋር አቋርጬ የሄድኩት ትምህርት ቀጥዬ መማር የምችል? ሪሊ አሁን አስተምር በተባልኩበት አንድ አመት ለማስተማር ብቻ ነው የምሄደው። አሁን ሰዓቱ የሶሻል ሚዲያ ሆኗል። ተማሪው ብር የሚሰራበት ወይም የሚፈልግበት ታይም ሆኗል። በፊት ኢንተርንሺፕ እንኳ ሲወጣ የአንድ ተማሪ ሙሉ ፎከስ ኢንተርንሺፑ ላይ ኬሪየሩ ላይ ነው የሚሆነው። አሁን ግን ብዙዎቹ ተማሪዎች ሳይድ ሀስልን ጀምረዋል። ሳይድ ሀስል የሚያደርጉበት ታይም ነው ያለው። አሁን በየትኛው ማይንድ ሴት ነው አንድ አመት እዛ አቃጥሎ መጥቶ እዚህ መጥቶ እንትን የሚለው? ከሱ ይልቅ እንደኔ ሀሳብ ተማሪን ከማስገደድ ይልቅ በዛ በኩል ያሉት ፋሲሊቲዎችን በማመቻቸት አንድ ተማሪ እራሱ ተማሉ ያን ሙያ ያን ኬሪየር ፈቅዶ ወዶ ወደዛ እንዲሄድ ለምን ይደረግ አልተሞከረም? ለምሳሌ ብዙ ተማሪ ከኔም ተነስቶ አስተማሪ መሆን ትፈልጋለህ ቢባል አልፈልግም። የአስተማሪነትን ሙያ ከመጥላት ተነስቼ አይደለም። የአስተማሪነት ሙያ የሚከበርና የሚወደድ። አስተማሪነትን አልጠላም። ምክንያቱም እዚህ ደረጃ ራሱ እንዲደርስ ያደረጉት አስተማሪዎች። አንድ ተማሪ አስተማሪ ለመሆን ቅሬታ የሚቀርብባቸውን ነገሮች ቢያስተካክሉ፣ ለምሳሌ ደሞዙን ቢያስተካክሉ፣ የኑሮ ደረጃው ቤት ቢሰጠው፣ ለምሳሌ ሌክቸር አይሁንና መኪና ምናምን የሚሰጠው ቢሆን፣ በዛ በኩል የአስተማሪ ላይፍ የምታመቻቹ እና ጽድት የምታደርጉ ከሆነ አንድ ዩኒቨርሲቲ ገብቶ የወጣ ተማሪ አስተማሪ የማይሆንበት ምንም ቻንስ የለም። ልዋሻችሁ የዩኒቨርሲቲ ሌክቸር ሁላ ሁንና ቀርብ ባል አልፈልግም ነውማ። አስተማሪነት ሙሉ ጊዜያችሁ ለዛ ነገር መሰጠትን ይፈልጋል። ሌላው ልነግራችሁ የፈለግኩት አንዳንድ ተማሪዎች የተለያዩ ግቢዎች የእኛንም ግቢ ጨምሮ የተለያዩ ግቢዎች ላይ ያደረጋችሁት ነገር አለ። ምንድነው? ሰልፍ መውጣት ሆነ በፓወር በጉልበት ያንን ነገር ህጋዊ እንዳይሆን ለማስቀየር የሞከራችሁት ነገር አለ። እሱ ምንም ጥቅም የለው። ኤግዛም የተጀመረው እኛ ግቢ ውስጥ እያለን ነው። ከዛም ልምድ ልንገራችሁ ብዬ ነው። በዛ ሰዓት ሰልፍ ያልወጣ ግቢ ያልረበሸ ዩኒቨርሲቲ ተማሪ የለም። ሁሉም ግቢዎች ላይ በሚባል ደረጃ ዩኒቨርሲቲዎች ላይ ረብሻ ነበር። ምክንያቱም ኤግዛም እንዲቀር ተብሎ ማለት ነው። ሉክ ይሄ ነገር አፕላይ ይሆናል ብሎ ከላይ አምኖበት እንትን እስካላይ ድረስ ተማሪ ምንም ያክል አመጽ ቢያስነሳ አይመቸንም፣ አልወደድንም፣ እውነቱን ለመናገር ማንም አይሰማችሁም። ይሄ ነገር አምናችሁ ብትቀበሉ ይሻል ነበር። አሁን እንደውም ትንሽ ያን ያክል ተጽዕኖ አልፈጠራችሁም እንደ በፊቶቹ ሲታይ ማለት ነው። ይሄ ነገር አፕላይ የሚሆንባችሁ ከሆነ አማራጭ አይኖራችሁ። ለመቀጠር ብላችሁ የተለያዩ ስራ ቦታዎች ሄዳችሁ አፕላይ ስታደርጉ ምን ሀፕን ሊያደርግ ይችላል? አንድ አመት ውጭ ላይ ያገለገለን ሰው ብቻ ነው የምንቀጥረው። ለምሳሌ ኤግዛም ራሱ አልፋችሁ አንድ አመት ካላገለገላችሁ እነዛ ልትቀጠሩባቸው የምትሄዱ ቦታዎች ይህን አንድ አመት አገልግሎት ካሌላችሁ ላለመቅጠር ይችላሉ። ሌላው ይህ ነገር ደግሞ ሁሉም ዲፓርትመንት ላይ አፕላይ ይሆናል ኤክሰፕት ጤና ላይ ብቻ ይመስለኛል። ጤና ላይ ብቻ አፕላይ አይሆንም። ምክንያቱም እነሱ እየተማሩ አገልግሎት ስለሚሰጡ ለማህበረሰቡ። አይ ቲንክ ይሄ ነገር ጤና ላይ አፕላይ የሚሆን አይመስለኝም፣ ግን የቀሩት ሁሉም ላይ አፕላይ እንደሚሆን እርግጠኛ ነኝ። ተዘጋጁ። አይ ሆፕ አሪፍ አስተማሪ እንደምትሆኑ። ሀሳባችሁን ደግሞ ኮመንት ላይ ያስቀምጡልኝ። ይመቻችሁ።